12 ዓመት በትምህርት ዓለም ምናልባትም 3 4 ወይም 5 ዓመት ተጨማሪ ተምረሃል። ነገር ግን አንድ ቀን እንኳን እውነተኛው ዓለም እንዴት እንደሚሰራ አልተማርክም። ምን ማሰብ እንዳለብህ እንጂ እንዴት ማሰብ እንዳለብህ አልተማርክም። ለመኖር የሚያግዝ አንድ ደህና ነገር አልተማርክም። የማትጠቀምበትን ነገር ስትሸመድድ ነው የኖርከው። የምታውቀው ስለ መቀጠር ብቻ ነው። ገንዘብ ስለ መቆጠብ ወይም ስለ ዕዳ አልተማርክም። በብድር ተዘፍቀሃል። ታዲያ ያ ሁሉ ዓመት ምን ተማርክ? ያ ሁሉ የትምህርት ጊዜ ሲባክን ነበር ማለት ነው? እሺ፣ ከተማርከው ውጪስ ሌላ ምን ሞክረሃል? የትምህርት ሥርዓቱ የተዘረጋው ስኬታማ እንድትሆን አይደለም፣ ታዛዥ እንድትሆን እንጂ። እንድታስብ አይፈለግም፣ እንድትሰራ እንጂ። ትዕዛዝ የሚከተሉ በጊዜ ሥራ ገብተው አርፍደው የሚወጡ ታታሪ ሠራተኞች ይፈልጋል። ለምን እንደሆነ ሳይጠይቁ የተነገራቸውን ብቻ የሚያደርጉ ታታሪ ሠራተኞች። ትንሽ ገብቶህ ጥያቄ ስትጠይቅ ችግር ፈጣሪ ብለው ይሰይመዋል። ምክንያቱም ዕድሜ ልክህን ጥያቄ ለመጠየቅ እጅህን ማውጣትና ፍቃድ ማግኘት ነበረብህ። ከማህበረሰቡ ጋር እንዴት መኖር እንዳለብህ፣ ስሜትህን ስለመቆጣጠር አልተማርክም። የመማርህ ዓላማ አንተን ለሕይወት ማዘጋጀት አልነበረም፣ ለሥራ እንጂ። ማሽኖችን እንድታሰራ የሚያስችል ዕውቀት ይኖርሃል፣ ማሽኑን ግን መፍጠር አትችልም። በሽተኞችን ማከም ትችላለህ፣ ለራስህ መታከሚያ ግን ትጨነቃለህ። የሕግ ባለሙያ ልትሆን ትችላለህ፣ ነገር ግን የራስህን መብት ማስጠበቅ አትችልም። ቤት መገንባት ትችላለህ፣ ራስህ የምትኖርበት ቤት ግን የለህም። ሥርዓቱ ሊጠቀምብህ እንጂ ሊያገለግልህ አልተዘረጋም። የትምህርት ሥርዓቱ አስተሳሰብህን ለመቆጣጠር የተዘረጋ መሳሪያ ነው።